በየቀኑ ጠዋት 11 ሰዓት ተነስቶ 5 ሰዓት ሙሉ የሚያጠናውን ያንን ጎበዝ ተማሪ ሁላችንም እናውቀዋለን። ይህ ቪዲዮ ግን ስለ እሱ አይደለም። ይህ ቪዲዮ በየቀኑ ነገ ጀምራለሁ እያሉ አልጋ ላይ ለሚንከባለሉ፣ ቲክቶክ ላይ ሰዓታትን ለሚያሳልፉ፣ ባጭሩ እኔ ሰነፍ ነኝ ብለው ለሚያስቡ ተማሪዎች ብቻ የተሰራ ቪዲዮ ነው። እንኳን ወደዚህ ቪዲዮ በደህና መጣችሁ። ዛሬ የምናወራው ሁላችንም ቤት ውስጥ ስላለው ትልቅ ዱብ ብላ ነገር ነው። እሱም የክረምት ስንፍናችን ነው። ትምህርት ስዘጋ በዚህ ክረምት እኮ ይህን ያህል መጽሐፍ አነባለሁ፣ ይህን ክህሎት እማራለሁ ብለን አቅደን ነበር። ግን እውነቱን እንነጋገር፣ ክረምት ከገባ ጀምሮ ስንት ገጽ አነበባችሁ? ወይስ ስልካችሁ ላይ ስክሪን ታይም ጨመረ እንጂ ምንም የሰራችሁት ነገር የለም? አይዟችሁ፣ ብቻችሁት አይደላችሁ። እኔ ራሱ ይህ ስሜት ይገባኛል። አእምሯችን ከባድ ሥራ መስራት አይፈልግም። በተለይ ደግሞ በትምህርት ዘመን ደክሞት ስለነበረ አሁን ሙሉ በሙሉ እረፍት ላይ ነኝ የሚል ፕሮግራም ውስጥ ነው ያለው። ታዲያ ለምንድን ነው ለ30 ቀን በቀን 20 ደቂቃ ብቻ እንድታነቡ የጠየኳችሁ? ምክንያቱ 20 ደቂቃ ለአእምሯችን በጣም ትንሽ ነች። አንድ ሰዓት ላጥና ብትሉ አእምሯችን ወዲያውኑ እረ ይደብራል፣ ነገ እናጠናዋለን ይላል። 20 ደቂቃ ስትሉት ግን እሺ ችግር የለው 20 ደቂቃ እኮ አጭር ነች ብሎ ይቀበላል። ግን በየቀኑ 20 ደቂቃ ካነበባችሁ በወር ውስጥ 600 ደቂቃ ወይም 10 ሙሉ ሰዓታትን አነበባችሁ ማለት ነው። ይህ ለአንድ ሰነፍ ተማሪ ትልቅ ድል ነው። ዛሬ ይህንን የ30 ቀን ቻሌንጅ በ3 ቀላል ደረጃዎች ከፋፍለን እንዴት ያለምንም ስቃይ የንባብ ልምድ እንደምናዳብር እናያለን። ዝግጁ ከሆናችሁ አሁን ወደ ደረጃ 1 እናልፋለን። እሱም መጀመርና መሰናክሎችን ማስወገድ ነው። የመጀመሪያዎቹ 10 ቀናት ግባችን መጽሐፉን መጨረስ ወይም ጎበዝ መሆን አይደለም። ብቸኛው ግባችን ልማዱን መጀመር ብቻ ነው። ብዙ ጊዜ ማንበብ የምንጠላው መጽሐፉ ከዶን አይደለም፣ ስልካችን አጠገባችን ስላለ ነው። መጽሐፉን ገልጠን ገና አንደኛው መስመር ስናነብ ስልካችን ላይ የቲክቶክ ወይም የቴሌግራም ኖቲፊኬሽን ይመጣል። ከዛ ያችን ኖቲፊኬሽን ለማየት ስልካችንን ስናነሳ ሳናስበው 1 ሰዓት አልፎ እናገኘዋለን። ስለዚህ በእነዚህ የመጀመሪያዎቹ 10 ቀናት ውስጥ የምናደርገው ህግ የአካባቢ ቁጥጥር ወይም ኢንቫይሮንመንታል ኮንትሮል ይባላል። የምናነባትን 20 ደቂቃ ከመጀመራችን በፊት ስልካችንን ሙሉ በሙሉ ሳይለንት ወይም ዱ ኖት ዲስታርብ የሚል ላይ እናደርገዋለን። ከዛ እኛ ካለንበት ክፍል ውጪ ወይም በምንም ተአምር እጃችን በቀላሉ የማይደርስበት ቦታ ላይ ለምሳሌ ሳጥን ውስጥ ወይም ሌላ ክፍል እናስቀምጠዋለን። የምታነቡት ነገር የክፍል መጽሐፍ፣ የምትወዱት ልብ ወለድ ወይም የታሪክ መጽሐፍ ሊሆን ይችላል። ምርጫው ሙሉ በሙሉ የላንተ ነው። ዋናው ነገር 20 ደቂቃዋ ሳትሞላ ከአልጋችሁ ወይም ከወንበራችሁ አለመነሳት ነው። የመጀመሪያዎቹ 3 ቀናት ሊከብዷችሁ ይችላሉ። አእምሯችሁ ስልካችሁን እንድታነሱ ይወተውታችኋል። ግን ያንን ተቋቁማችሁ 20 ደቂቃ ሲያልቅ መጽሐፉን ዘግታችሁ ወደ ፈለጋችሁ ቲክቶክ ወይ ማህበራዊ ሚዲያ መሄድ ትችላላችሁ። እንኳን ደስ አላችሁ። የመጀመሪያዎቹን 10 ቀናት ካለፋችሁ አእምሯችሁ ስልኩ ሳይኖር 20 ደቂቃ መቀመጥ እንደሚችል በተግባር አረጋግጧል። አሁን ወደ ሁለተኛው ደረጃ እንሸጋገራለን። በዚህኛው ደረጃ ደግሞ የምናደርገው የሰዓት መልመጃ ወይም ታይም አንከሪንግ ነው። ሰነፍ ተማሪዎች የምንሳሳተው ዛሬ ደስ ስለኛ ነባለው ስለምንል ነው። እውነቱን እንነጋገር፣ ሰነፍ አይምሮ ስላለን ለመማር ወይም ለማንበብ ደስ የሚለን ሰዓት መቼም አይመጣም። ስለዚህ ሰዓቱን እኛ ራሳችን መወሰን አለብን። በዚህ በደረጃ 2 ውስጥ ቋሚ ሰዓት እንመርጣለን። 2 ምርጥ አማራጮች አሉ። አማራጭ 1 ጠዋት እንደተነሳችሁ ፊታችሁን ታጥባችሁ የመጀመሪያውን 20 ደቂቃ ማንበብ። ይህ ሰዓት አእምሯችሁ ገና ስላልደከመና ምንም ሶሻል ሚዲያ ስላላየ ምርጥ ሰዓት ነው። ሁለተኛው አማራጭ ከመተኛታችሁ በፊት የመጨረሻዋን 20 ደቂቃ ማንበብ። ይህ ደግሞ ቀኑን በሰላም ለመጨረስና እንቅልፍ በትክክል እንዲወስዳችሁ ይረዳል። ከእነዚህ ከሁለት አንዱን መርጣችሁ ለ10 ቀናት በቋሚ ሰዓት አንብቡ። ሰዓቱን ቋሚ ስናደርገው አይምሮአችን ራሱን በራሱ ወደ ማንበብ ሞድ ውስጥ መግባት ይጀምራል። አሁንም የምናነበው 20 ደቂቃ ብቻ ነው፣ ግን በዘፈቀደ ሳይሆን በስርዓት መሆን አለበት። ፋይናሊ ወደ መጨረሻው ደረጃ ማለትም ወደ መጨረሻዎቹ 10 ቀናት ደርሰናል። እዚህ ጋር ልማዱ ሙሉ በሙሉ ሊጠናከር ስለሆነ አይምሮአችንን በብልሃት ማታለል አለብን። ሰነፍ አይምሮ ሁሉ ጊዜ ፈጣን ደስታ ወይ ሽልማት ይወዳል። ቲክቶክ የምናየው
ጌም የምንጫወተው ወዲያውኑ ደስ ስለሚለን ነው። ስለዚህ እኛም የሽልማት ህግ ወይም ሪዋርድ ሲስቴም እንጠቀማለን። ለራሳችን እንዲህ የምን ቃል እንገባለን። ይቺን 20 ደቂቃ በትጋት ካነበብኩ በኋላ የሚወደውን ጌም ለግማሽ ሰዓት እጫወታለሁ ወይም የሚወደውን ፊልም አያለሁ ወይም ከጓደኞቼ ጋር ለመጫወት እወጣለሁ ብለን ለራሳችን ቃል እንገባለን። ያችን 20 ደቂቃ በትጋት እንድታሳልፉት የሚያደርጋችሁ መጽሐፉን መውደዳችሁ ብቻ ሳይሆን ከፊት ለፊታችሁ የሚጠብቃችሁ ያ የምትወዱት ሽልማት ነው። 30ኛው ቀን ላይ ስትደርሱ የሚገርም ነገር ይፈጠራል። ይህ የ20 ደቂቃ ንባብ ስቃይ መሆኑ ቀርቶ ልክ እንደ መብላትና መጠጣት ቀላል፣ ምንም ጫና የሌለው የዕለት ተዕለት ልማዳችሁ ሆኖ ታገኙታላችሁ። ከሰነፍ ተማሪነት ወደ ምርታማነት ተሻገራችሁ ማለት ነው። ይህ ቻሌንጅ ስንፍናችሁን ቆልጦ ጥሎት በ20 ደቂቃ ብቻ ጎበዝ የሚያደርጋችሁ ብቸኛ መንገድ ነው። ዛሬውኑ ቀን 1 ብላችሁ ለመጀመር ፍቃደኛ የሆናችሁ ተማሪዎች ኮሜንት ላይ ቻሌንጅ አክሰፕትድ ብላችሁ ጻፉልኝ። በየቀኑ የምታመጡትን ለውጥ ደግሞ እዚህ ቪዲዮ ስር እየመጣችሁ አሳውቁን። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።